ሰው ምን ሆነበት ጊዜ አሁን ነው። የሚበሉትን ነገር ቢያጡ ነው ይህንን ምግብ ብለው ይዞ እየሄዱ ያሉት። በሰሜን ትግራይ የጠስ ከተማ ላይ የሚገኙ ነዋሪዎች በረሃብ እየወደቁ ነው። ረሃብ ጊዜ አይሰጥም። ሁላችንም አሁን መናገር የሚችለው ስለነሱ እየተናገረ መስጠት የሚችለው ሁሉ መስጠት አለበት። አሁን ባለሀብቶች፣ ድርጅቶች፣ ካምፓኒዎች ሁላችሁም አሁን ሰው የምትሆኑበት ጊዜ አሁን ገጠር ላይ ያለች በተለይ ገጠር ላይ ያለች የትግራይ እናትና አባት በጦርነቱ ከመገረፍም በላይ ከጦርነቱ በፊት የነበራትም የገጠር ህይወት አሁን ያላትም ህይወት ያው ነው። አሁን ሚዲያ ሽፋን አገኙ እንጂ ረጅም ዓመት ይህን ረሃብ ሲታገሉ ቆይተዋል። ቢያንስ አሁን ሚዲያ ላይ እስከወጡ ድረስ አሁን ሁሉም ሊደርስላቸው ይገባል። ሁሉም እንደነዚህ አይነት ረሃብ እንግልቶች የሚፈጠሩት ደግሞ በሰዎች መካከል መተዛዘን፣ ራህማ፣ ሰላም፣ ጦርነት ሲበዛ እንደነዚህ አይነት ረሃቦች ይከሰታሉ። አንዱ የአላህ ቁጣ ነው። አላህ ያንሳልን።